አዲስ አበባ በል ነቁል እነዚህ ሰዎች አዲስ አበባን ያወደሱ ነው ያሉት። አጥወል ቡርጅ ፊ ኢትዮጵያ ፊ አዲስ አበባ አጥወል ቡርጅ በጣም ረጅም የሆነ በአጠቃላይ ረጃጅም የሆኑ ህንጻዎችን አዲስ አበባ ላይ ማየታቸው ለሳውዲ እና በጣም ገርሞናል ይላሉ። በጣም አዲስ አበባ فيها ابراج شاهق እናንተ እንዴት ነው ደሃነን የምትሉት? ይሄ ሁሉ ህንጻ ለመስራት እኮ በጣም ብዙ ዶላር ያስፈልጋል። ይሄን ሁሉ ህንጻ ለመስራት ብዙ ብረት ከውጭ አስመጣቸዋል፣ ብዙ ሲሚንቶ አውጥታቸዋል። እንደገና ይሄ ራሱን የቻለ ሀብት ነውና እንዴት ብላችሁ ነው ደሃነን የምትሉት ይለኝ ነበርና وطرق جميله جدا مثل መንገዶቻቸው በጣም ያምራሉ። ጀሚላ ጅደን ይላል። ሚኖረው እኮ ሳውዲ ነው። በአዲስ አበባ ላይ የሚያዩትን ነገር ግን ሆልድ ማድረግ አልቻሉም። ያዩትን ነገር እየተናገሩ ነው። المبنى الضخم اللي ينشاف على بعد هو اعلى برج في اديس ابابا كوميرشال بانك እና ኮመርሻል ባንክ አይነት ለምሳሌ በጣም የሚገርም 49 ነው 47 አካባቢ 49 ፎቅ የሆነ በጣም ረጅም ህንጻ አይተናል ይላል። يبلغ تقريبا 47 طابق. تشوف اديس ابابا كلها እዛ ላይ እስኪ ኑጣና ሻይ ደግሞ እየጠጣን ብናየውና ብናወራስ አዲስ አበባን በዚህ መልኩ እንያት እስኪ ይለናል። والمبنى في اطول ومدنها وقراها 40 طابق و4 قوم مباني جدا በጣም ትላልቅ የሆኑ በጣም የሚያማምሩ ብዙ ህንጻዎችን ታያላችሁ አዲስ አበባ ላይ ስትሄዱና መንገዶቻቸውም በጣም ነው የሚያምሩት ካለ በኋላ مثل هالمبنى الضخم اللي ይሄ እንደዚህ ከርቀት መታዩት ያለው አይነት ህንጻ على برج في اديس ابابا كوميرشال بانك አሁን ወጣ ላይ ማለት ነው 40 طابق ከ47ኛው ፎቅ ላይ ሆነን ሻይ የጠጣን አዲስ አበባን ወደታች ስናያት شعور لا يوصف. تشوف اديس በፍጹም መግለጽ የማንችለው የሆነ ስሜት አለው ይላል። ابابا كلها من منطقه علويه. መንገዶቿን ውስጧንም ላይዋንም ሁሉንም በደንብ ማየት የምትችሉበት ሆናችሁ ስለ አዲስ አበባ في اديس ابابا በጣም ተገርሞ ነው እንግዲህ እንዲህ ያለ በስሜት ነው የሚያወራው። ኢትዮጵያ ይመስላል። كنا نتوقع انه في اثيوبيا እና ይሄንን በፍጹም ኢትዮጵያ ውስጥ አለ ብዬ አላስብም ነበር እና ከመጣው በኋላ ነው ያየሁት። ይሄ በጣም ابراج الشهر ننزل 47ኛው ፎቅ ላይ ወጣን። اديس من المرتفع والله برج جميل 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 والله جميل በጣም 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 የሚያምር በጣም ደስ የሚል አየር ላይ ነው ያሉት። في اديس ابابا على شوفوا ما شاء الله تبارك الله ማሻአላህ ተባረከላህ በጣም የሚያምር አላህ ይባርክላችሁ። አላህ ብለስ ያርገው ወይም ይባርከው እንደማለት። አዲስ አበባ ላይ ቆይተው ምናምን ሲወጡ የሚናገሩት ንግግር አንጀቴን ነው ያላወሰው። لا نقول وداعا እኛ በፍጹም ኢትዮጵያን አዲስ አበባን ቻው ማለት አልቻልንም ይላል። ባይ ባይ ማለት አልቻልንም። لا نقول وداعا በፍጹም በቃን ቻው ልንልሽ አንችልም ማለት ባይ ባይ ማለት አቃተን ይላሉ። إثيوبيا أو أديس أبابا ኢትዮጵያ ወይም አዲስ አበባችን بل نقول عودة قريبة إن شاء الله ማለት ምን ፈልገው በጣም በቅርቡ እንመለስብሻለን ይሄንን ብንል ይሻላል። ይሄ በጣም የሚገርም አገላለጽ ነው። ምን ያህል በኢትዮጵያ በአዲስ አበባም ምን ያህል ቢሳቡ ነው። انا من تزاز አዲስ አበባ ውስጥ በጣም ያስገረማችሁ በጣም ደስ ያላችሁ ነገር ምንድነው ይላቸዋል። شوارع نظيفة በጣም ንጹህ የሆነው መንገዷ انا عجبني الجو غيرته عن نفسي ሌላው አየሩ በጣም ነው የወደድኩት። شهر كامل አንድ ወር ሙሉ አዲስ አበባ እና ኢትዮጵያ ላይ ከቆየን በኋላ አሁን ስንሰናበታት በጣም እየከፋን ነው። في هذا البلد الجميل المعطاء እቺ በጣም ምታምር አንደኛ ሁለተኛ ቸር የሆነች ሀገር ይላታል። አካንት በጣም ከባድ የሆነ እንትን ነው አገላለጽ ነው የገለጸን። ሲመጡ ኤርፖርት ገና ሲወርዱ አዲስ አበባ ስንገባ ትዝ የሚለን ያ የእውነተኛ ምድር ያሉሽ ነብዩ ሰለላሁ ዐለይሂ ወሰለም እና የፍትሃዊው ንጉስ አንቺ ጋር ማንም የማይበደል የሆነ ንጉስ አለብሽ ብለው ያወደሷት ሀገርን እንደረገጠን ስለሆነ የሚሰማን ያ አንደኛው ነገር ነው ይላሉ። ገና ሲገቡ ነው በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚሉት እኛ ደግሞ ለምሳሌ ሲፈርስ
የቀረጹት ሰዎችና በጣም አንዳንድ ቦታዎች ሲፈራረሱ ምናምን የቀረጹት ሰዎችና ከዛ ከተሰራ በኋላ የቀረጹትን ሰዎች ብናወዳድር ሁሌ ኔጌቲቭ ላይ ብዙ ስለምናተኩር ያኛው ይበልጣል። ቲክቶክ ላይ ኢትዮጵያ ወይም አዲስ አበባ ብላችሁ በአረብኛ ብትጽፉ እነዚህ አረቦች ኬት መጡ ሳይባል ምን ያህል ትንሽ ነገር እንኳን አድርገን ሰዎችን መሳብ እንደምንችል ቀስ ያለ ለኢትዮጵያ የሚያመጣውን ነገር ስናስበው በጣም ትልቅ ነው።